በአንድ ሀገር ላይ በርካታ በጎች የነበሩት ሰው ነበር። ይህ ሰው አብዛኛውን ጊዜው የሚያሳልፈው በጎቹን በመጠበቅ ነበር። ከዕለታት አንድ ቀን እንደተለመደው በጎቹን ለመጠበቅ ከቤቱ ወጣ። ሌላ ጊዜ እንደሚያደርገው በጎቹን ከፊት ለፊት በሚገኘው ሜዳ ላይ ለቋቸው ሲያበቃ እሱ በአንድ ዛፍ ጥላ ስር ለማረፍ ሄደ። በመንገዱ ላይ ሳለም አንዲት ቀበሮ ሞታ የወለደቻት ልጅ የእናቷን በደም ጡት ስትጠባ ተመለከታት። ሰውየውም ባየው ነገር እጅግ አዘነ። ምንም እንኳን ቀበሮ የበጎቹ ጠላት ብትሆንም ሁኔታው ስላሳዘነው ትንሿን ቀበሮ ታቅፎ ከበጎቹ ጋር ሊያሳድጋት ወደ ቤቱ ይዟት ሄደ። በዚህ ሁኔታ የቀበሮዋ ልጅ የበጎቹን ወተት እየጠጣች ከበጎቹ ጋር አደገች። አንድ ቀን ከበጎቹ ጋር ከበረት ሆና ሳለ አንድ ጨዋታ ተነሳ። የኛ ጠላት ቀበሮ የምትባል አውሬ ነች አለች አንዷ በግ። እውነት ነው፣ ይህችን ቀበሮ የምትባል አውሬ ሁላችንም የበግ ወገኖች በአንድነት ሆነን በእኛ ላይ ባደረሰችው በደልና ወግዛት ይገባል አለች ሌላዋ በግ። በማውገዝ ብቻ ልንተዋት አይገባም። ከሷ ጥቃተኛ በጎች ልናመልጥ የምችልበትን ብልሃት አብረን ማሰብ ይኖርብናል አለች ከበጎቹ ጋር ያደገችው ቀበሮ። እውነት ነው አሉ ሁሉም በጎች በአንድነት። እንዴ በጎች የሚነጋገሩት ስለ እሷ ወገኖች ሆኖ ሳለ ቀበሮ እንዴት እንዲህ ልትል ቻለች? ደግሞ እሷ ይህን ብትል በጎቹ እንዴት ተቀበሏት? አልኳት። የነገረችኝ ታሪክ አስገርሞኝ እኔም ይህን ላስረዳ ፈልጌ ነው። አየህ፣ እነዚህ በጎች ቀበሮን የሚያውቋት በእነሱ ሀሳብ ሳይሆን ስለ ቀበሮ በዚህ ዓለም ላይ ተገልጦ በሚታየው ሀሳብ ነው። ለዚህ ነው ቀበሮ ከነሱ ጋር እያለች እንኳን ለይተው ሊያውቋት ያልቻሉት። ቀበሮ ብትሆን ከበጎቹ በሰማችውና ባወቀችው ሀሳብ ላይ ተመስርታ ተናገረች እንጂ በጎች የሚሏት ቀበሮ ማን እንደሆነች በእሷ ሀሳብ አይታወቅም። ይህም ብታውቅ ኖሮ በጎቹ የሚናገሩት ስለ እሷ እንደሆነ በገባት። እጅግ የሚገርም ሀሳብ ነው አልኳት። ይህ በእርግጥ በቀበሮ ታሪክ ተወክሎ የቀረበ ንግርት ነው። እጅግ የሚያሳዝነው ግን አብዛኛው የሰው ልጅ የሚኖረው ይህን በመሰለ ማወቅ ውስጥ መሆኑ ነው አለችና በማዘን ስሜት ውስጥ ሆና ከተቀመጠችበት ተነስታ ቆመች። በዚህ ሁኔታ ከጥበብ ጋር የዛሬ ቆይታችንን አጠናቀን ወደ መንደራችን በጊዜ ተመለስን።